ጤና ይስጥልኝ። በዚህ ምዕራፍ ደግሞ የምንመለከተው ትሬደሩ እንዴት ባንክ ኢምፖርት ፐርሚት በዚህ ሲስተም ተጠቅሞ እንዴት አፕላይ እንደሚያደርግ ይሆናል። በቅድሚያ ትሬደሩ የራሱን ዩዘር አይዲ ያስገባል። በመቀጠል ቢዝነስ ኤልፒሲኦ አፕሊኬሽን ሰብሚሽን የሚለውን ክሊክ በማድረግ ከሲቢአርኤ ኔም ውስጥ ባንክ የሚለውን ይመርጣል ማለት ነው። ባንክ የሚለውን ሲመርጥ የባንክ ዝርዝር ውስጥ የባንክ ኢምፖርት ፐርሚት የሚለውን ሰሌክት ያደርጋል። የባንክ ኢምፖርት ፐርሚት ሰሌክት ሲያደርግ የትሬደሩ ከዚህ ቀደም ፎሬን ከረንሲ አፕሩቫል ያገኘ መሆን አለበት። ይሄ እንደ ፕሪሪኩዊዚት የተቀመጠ ነው። ስለዚህ አንድ ትሬደር የባንክ ኢምፖርት ፐርሚት ለመጠየቅ መጀመሪያ የፎሬን ከረንሲ አፕሩቫል ማግኘት ይኖርበታል ማለት ነው። ስለዚህ የባንክ ፎሬን ከረንሲ አፕሩቫል ያገኘ መሆኑን ከራሱ ላይ ሰርች አድርጎ ይወስዳል ማለት ነው። ባንክ ፎሬን ከረንሲ አፕሩቫል ካገኘ በዝርዝር ውስጥ የፎሬን ከረንሲ አፕሩቫል ያገኘበትን ቁጥር ያመጣለታል ማለት ነው። ስለዚህ ኤልሲ ቁጥር ወይ ኩዊን ነምበር የተሰጠው ቁጥር ላይ ይሄንን በመምረጥ ሰሌክት ብሎ ይወጣል። በመቀጠል ከፎሬን ከረንሲ አፕሩቫል ላይ የጠየቀው ጥያቄ መረጃ በሙሉ ትሬደሩ በድጋሚ መሙላት ሳይጠበቅበት ሲስተሙ አውቶማቲካሊ ወደዚህ መረጃውን ያመጣል። ፎሬን ከረንሲ አፕሩቫል ቀደም ሲል ሲጠይቅ የነበረው ኤልሲ ብሎ ፔመንት የሚለው መርጦ ስለሆነ እነዚህ ፊልዶች አሁን መሙላት አይጠበቅበትም፣ ኤዲቴብልም አይደሉም። ቀጥታ ወደ ቀጣይ ኢንፎርሜሽን ማስገቢያ ውስጥ ይገባል ማለት ነው። እዚህ ጋር ጀነራል ሴክሽን አለው። ሌተር ኦፍ ክሬዲት ኤልሲ የሚል አለ፣ ፎሬን ኤክስቼንጅ የሚል አለ፣ ኮሞዲቲ ሪኳየርድ ዶክመንት አታችመንት የሚሉትን በስቴፕ ባይ ስቴፕ እየሞላ ይሄዳል። መጀመሪያ ጀነራል ሴክሽን ላይ መሙላት የሚገባውን እዚህ ጋር መረጃ ይሞላል ማለት ነው። ጀነራል ሴክሽን ላይ ተርምስ ኦፍ ዴሊቨሪው ምን እንደሆነ ያስመርጠዋል ማለት ነው። ቀደም ሲል ፎሬን ከረንሲ አፕሩቫል ላይ ፎብ ብሎ ስለሞላ ፎብ ብሎ ይመጣል። ፔመንት ፉል ፔመንት ነው ኦር ማርጂን ነው የሚል ያስመርጠዋል። ማርጂን ከሆነ ምን ያህል አማውንቱ ነው ማርጂን፣ ለምሳሌ 70 30 ከሆነ 70 50 ከሆነ 50 ብሎ ይሞላል ማለት ነው። ማርጂን ካልሆነ ደግሞ ፉል ፔመንት የሚለውን ሰሌክት ያደርጋል ማለት ነው። በመቀጠል እዚህኛው ሴክሽን ላይ መጻፍ የሚፈልገውን ተጨማሪ ሪማርክ ካለ ሪማርክ ይሞላል። ይህ ባንክ ፐርሚት ሰርቪስን ታሳቢ ያደረገ ሰርቪስ እና ጉድስ አንድ ላይ የሚመጡ ከሆነ ሰርቪስ የሚለውን ይመርጣል። ሰርቪስ እና ጉድስ አንድ ላይ የሚመጡ ከሆነ ጉድስ ብቻ አንድ ላይ የሚመጣ ከሆነ ደግሞ ይሄን ሰርቪስ የሚለውን ክሊክ አያደርግም ማለት ነው። በመቀጠል ኤልሲ እንዲከፍት ኤልሲ የሚለውን ሰሌክት ያደርጋል። ኤልሲ ሰሌክት ሲያደርግ ኤልሲ ላይ መሞላት የሚገባቸው ኢንፎርሜሽኖች እዚህ ጋር ያመጣለታል። ከዚህ ውስጥ አስፈላጊ መረጃዎችን ይሞላል። ለምሳሌ ፎረን ሎን ካለ የፎረን ሎን ነምበሩን እንዲሞላ ፊልዱ እዚህ ጋር ፍሪ ቦክስ ያመጣለታል ማለት ነው። ግራንት ኦር ሪዘርቭ የሚለው ያስመርጠዋል። ከዚህ ውስጥ አንደኛውን መርጦ ወደ ቀጣይ ይሄዳል ማለት ነው። እዚህ ጋር እንደምናየው እነዚህ ፊልዶች ኦፕሽናል ናቸው። መሙላትም አለመሙላትም ይችላል ማለት ነው። በቀጣይ ኤልሲ ታይፕ ላይ ሪቮኬብል ብሎ ኮንፈርምድ ትራንስፈሬብል የሚል ኦፕሽኖች ያመጣለታል። እዚህም ውስጥ ትራንስፈሬብል የሚለውን ይመርጣል። ከረንሲ ኮዱ ቀደም ሲል ፎሬን ከረንሲ የጠየቀበት ኮድ ስለሆነ ያንን መቀየር አይችልም። እዚህኛው ጋር ራሱ አውቶማቲካሊ ሲስተሙ ያመጣለት ነው። በመቀጠል እዛ ፎሬን ከረንሲ አፕሩቫል ላይ የሞላው አማውንት እዚህኛው ጋር መጥቶ ይሞላል ማለት ነው። ሺፕመንት ዴት የሚለው እንዲሞላ ያስመርጠዋል። እዚህ ጋር ሺፕመንት ዴቱን ይሞላል። ኤክስፓየር የሚያደርግበትን ዴት ደግሞ እንዲሞላ ይጠይቀዋል ማለት ነው። ስለዚህ እዚህም ጋር አፕሮፕሪየት የሆነውን ታይም ሞልቶ ያስገባል ማለት ነው። በመቀጠል ሺፕመንቱ ከየት እስከ የት ነው የሚለው ያስመርጠዋል።
እዚህ ጋር እንመርጣለን እዚህ ጋር ፊልዶቹን መርጠን እንሄዳለን ሌላው ፓርሻል ሺፕመንት ነው ትራንስሺፕመንት ነው የሚል ኦፕሽናል የሆኑ ፊልዶች አሉ እዚህ ውስጥ መሞላት የሚገባው መረጃ ካለ ኦፕሽናል ነው መሙላትም እንችላለን አስገዳጅ ግን አይደለም በመቀጠል እዚህኛው ጋር የምንሞላው መረጃ አስገዳጅ የሆኑ መረጃዎችን እዚህ ጋር እየሞላን እንሄዳለን ማለት ነው ከዛ በስተመጨረሻ please debit my our account number ብሎ ከዚህኛው አካውንት ነምበር የሚል የአካውንት ነምበር ኢንፎርሜሽን ያስገባል ማለት ነው ይሄን ፊልድ ሞልቶ ከጨረሰ በቀጣይ የሚሞላው foreign exchange የምትለዋን ይሆናል ማለት ነው foreign exchange ላይ ቀደም ሲል የሞላ ነው amount ለጨማሪ ካለው እዚህኛው ጋር ምን ሞላው ይሆናል ይሄን ከጨረስን ኮሞዲቲ ሴክሽን ላይ ቀደም ሲል ፎረን ከረንሲ አፕሩቫል የጠየቅንበት መረጃ ስለመጣ እዚህ ጋር ቪው ብቻ ማድረግ ነው የምንችለው ማለት ነው እዚህ ጋር 78000 አማውንት የሚሆን ዕቃ መዝግበናል የምናስገባው ኮምፒውተር ነው እሱንም እዚህ ጋር አምጥቶልናል ዴስክቶፕ ኮምፒውተር ይሄ መረጃ ማየት እንችላለን በቀጣይ required document ይጠይቀናል ማለት ነው እዚህ ጋር required documenቱ ምንድነው ትሬደሩ በባንክ በኩል የሚመጡለትን ዶክመንቶች ዝርዝር የሚያስገባበት ነው ኤልሲ ስለሆነ ዶክመንቶቹ በባንክ በኩል ስለሚመጡ በባንክ በኩል እንዲመጡ የሚፈልጋቸው ዶክመንቶች ዝርዝር እዚህ ጋር መርጦ ያስገባል ማለት ነው እዚህ ጋር ዝርዝር ዶክመንት ሊስቶች አሉት ለምሳሌ እዚህኛው ጋር ሰርቲፊኬት ኦፍ ኦሪጅን በባንክ እንዲመጣ እንፈልጋለን ኮመርሻል ኢንቮይስ በባንክ በኩል እንዲመጣ እንፈልጋለን ሌላው ቢል ኦፍ ሎዲንግ በባንክ በኩል እንዲመጣ እንፈልግ ከሆነ እዚህ ጋር ይሄን 3 ዶክመንት መርጠን ሰሌክት ብለን እንወጣለን ማለት ነው ምን ያህል መጠን ዶክመንት ነው በባንክ በኩል እንዲመጣልን የሚለውን እዚህ ጋር መምረጫ ኦፕሽን አለው አንዳንድ ዶክመንት በባንኩ በኩል እንዲመጣ እንፈልጋለን ኮፒ ዶክመንቶችም እንዲመጡልን ከፈለግን እዚህ ጋር መምረጫ ኦፕሽኖች አሉን ማለት ነው ካልፈለግን ደግሞ ባለበት በዲፎልት 0 ትተን መውጣት እንችላለን ማለት ነው በቀጣይ ይሄንን ፊልድ ሞልተን ከጨረስን አታችመንት የሚለውን ፊልድ እንሞላለን ማለት ነው እዚህ አታችመንት ላይ የምንሞላው አንዱ ፎረን ከረንሲ አፕሩቫል ካገኘን በኋላ ኢንሹራንስ ሰርቲፊኬት ጠይቀን ስለነበር የኢንሹራንስ ሰርቲፊኬት አታች እናደርጋለን ማንዳቶሪ ነው ኢንሹራንስ ሰርቲፊኬት አታች ለማድረግ ስንፈልግ የምንመርጠው ESW የሚለውን ኦፕሽን ይሆናል ማለት ነው ይሄን ESW ሰሌክት አድርገን ስንመርጥ ከዚህ በፊት ባንክ ፐርሚት ከመጠየቃችን በፊት ኢንሹራንስ ሰርቲፊኬት ከሚመለከተው ኢንሹራር ጋር ጠይቀን ያገኘነው ዶክመንት ይሆናል የምናያይዘው ስለዚህ የምንመርጠው ESW የሚለውን ይሆናል ስለዚህ ESWን ሰርች ስናደርግ የሰርች ኦፕሽኖች ይመጣሉ ከዛም ውስጥ LPCO የሚለውን ክሊክ በማድረግ እዛ ላይ ኢንሹራሩ የሰጠንን ዶክመንት የምንመርጥበት ፊልድ ነው ማለት ነው ስለዚህ ማሪን ካርጎ ኢንሹራንስ ሰርቲፊኬት የተሰጠንን ከዛ ውስጥ እንመርጣለን ማለት ነው አሁን እዚህኛው ጋር የአፕሊኬሽን ኦፍ ማሪን ካርጎ ኢንሹራንስ ጠይቀን የተሰጠን ዶክመንት አለ ስለዚህ ይሄን ዶክመንት ለዚህኛው አፕሊኬሽን የምናያይዘው ይሆናል ማለት ነው ስለዚህ ማሪን ካርጎ ኢንሹራንስ ከሉሲ ያገኘነው ዶክመንት ስላለ ይሄን ዶክመንት በቀጥታ እዛኛው ጋር ወስደን እናያይዛለን ማለት ነው ፕሮፎርማ ኢንቮይስ ይጠይቀናል ስለዚህ ፕሮፎርማ ኢንቮይስ ከራሳችን ፋይል ወስደን የምናያይዘው ይሆናል ማለት ነው እዚህ ፕሮፎርማ ኢንቮይሳችንን እናያይዛለን ሌላው ኦፕሽናል የሆነ ፊልድ አታችመንት ስለሆነ ማያያዝ አንገደድም ማለት ነው ስለዚህ ማንዳቶሪ የሆኑትን ፊልዶች ግን የግድ ማያያዝ ስላለብን እሱን አያይዘን አፕሊኬሽናችንን ሰብሚት እናደርጋለን ማለት ነው ስለዚህ ይሄንን አፕሊኬሽን በትክክል ሞልተን ስለጨረስን ሲስተሙ
ኮንፈርም አድርጎናል ሰክሰስፉሊ ፕሮሰስድ እንደሆነ ማለት ነው ስለዚህ ለዚህ አፕሊኬሽን የባንክ ኢምፖርት ፐርሚት አፕሊኬሽን ሰብሚትድ የሚል አፕሊኬሽን ልኮልናል ማለት ነው አሳውቆናል ስታተሳችንን በዚህ መልክ እንከታተላለን